ሰላም የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? እንኳን ወደ ቶሊና ዩቲዩብ በሰላም መጣችሁ። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ። አንድ ሰው ከኢትዮጵያ ወደ ዱባይ ሲመጣ ይህን ነገር ማወቅ ግዴታ አለበት። ለምሳሌ አንድ ሰው በቪዚት ቪዛ ወይስ በኢምፕሎይመንት ቪዛ ነው መምጣት ያለበት? የትኛውንስ ስራ ያለው የትኛውንስ ጥሩ ገንዘብ ሊያስገኝ የሚችለው? አንድ ሰው እዚህ ከመጣ በኋላ ምን አይነት ስራ ቢሰራ በቀላሉ ሊለወጥ ይችላል? ምን አይነት ስራ ቢሰራ ጥሩ ገንዘብ ያገኛል? አንድ ሰው እዚህ ከመጣ በኋላ ምን ሊያጋጥመው ይችላል? እና አንድ ሰው እዚህ ከመጣ በኋላ ደግሞ ምን አይነት ህግ አለ እዚህ ሀገር? ምን አይነት ነገር ማድረግ አለበት ከመምጣቱ በፊት የሚለውን እነግራችኋለሁ። ቪዲዮ እስከ መጨረሻችሁ ማየታችሁ እንዳትረሱ። ይጠቅማል ብላችሁ ለምታስቡ ሰው ሼር አድርጉ። ይመቻችሁ። እንግዲህ በመግቢያው ላይ እንደሰማችሁት ዛሬ እንግዲህ ስለ ዱባይ ከኢትዮጵያ ወደ ዱባይ ለመምጣት ያሰባችሁ ሰዎች እንግዲህ አንዳንድ ነገር እላችኋለሁ ማለት ነው። በቂ የሆነ መረጃ አስጣችኋለሁ ብዬ ተስፋ አደርጋለሁ እና እስከ መጨረሻ በማየት ጥሩ በሆነ ሁኔታ መምጣት ትችላላችሁ ማለት ነው። እንግዲህ በመጀመሪያው የማነሳላችሁ እንግዲህ ከኢትዮጵያ ወደ ዱባይ ስንመጣ በምን መምጣት አለብን የሚሆን ነው። እንግዲህ ማነሳላችሁ በኢትዮጵያ ወደ ዱባይ እንግዲህ በምን መምጣት አለብን ብላችሁ የምታስቡ ሰዎች በጣም እንግዲህ እኔ የምመክራችሁ እኔ ራሴ ዱባይ ውስጥ ነው ያለሁት። እኔ በራሴ ባየሁት እና የትኛው ነው አሪፍ ስራ የትኛው ነው ጥሩ ገንዘብ የሚያስገኘው ብዬ እንትን ባልኩላችሁ መሰረት ፍሪ ቪዛ፣ ለምሳሌ ፍሪ ቪዛ ማለት መታወቂያ ተሰጥቷችሁ በግላችሁ ተንቀሳቅሳችሁ የምትሰሩበት ማለት ነው። ፍሪ ቪዛ በሱ ጥሩ ብር ትሰራላችሁ። እርግጥ እና ግን የስራ ማግኘት ጠባብ ነው ማለት ነው። ግን ስራ ካገኛችሁ ጥሩ ገንዘብ ከቢያንስ በትንሹ ከ2500 ብር እስከ 1400 ድረስ ልትቀጠሩ ትችላላችሁ። ሙያ ካላችሁ እና እውቀት ካላችሁ ደግሞ ከዛ በለጠ መስራት ትችላላችሁ ማለት ነው። እንግዲህ ይሄ ዝም ብላችሁ ተቀጥራችሁ የምትሰሩበት በካምፓኒ ነው ይሄ ክፍያ የሚከፈለው እና እንግዲህ በዚህ በፍሪ ቪዛ ስትመጡ ሞር አሪፍ ነው፣ የተሻለ ነው። መጀመሪያ ለምትመጡ ሰዎች በጣም ይሄንን እመክራችኋለሁ። በዚህ እንድትመጡ መጀመሪያ ዱባይ ለምትመጡ ሰዎች ማለት ነው። ለምን የምመክራችሁ ለምሳሌ በኢምፕሎይመንት ቪዛ መታችሁ ካምፓኒ ብትገቡ በጣም ማታውቁት ምናምን አይነት ስራ ስለሆነ ይከብዳችኋል ሞር እና ክፍያውም ደግሞ የሞተ ነው፣ በጣም የሞተ ነው። ለምሳሌ አንድ ሰው ከኢትዮጵያ በቪዚት ቪዛ ለመምጣት ለምሳሌ 400,000 የሚፈጅ ከሆነ በኢምፕሎይመንት ቪዛ ለመምጣት ደግሞ ወይ 320,000 ብር በኢትዮጵያ ወይ 300,000 ብር ነው ማለት ነው። ምክንያቱም 100,000 ብር ልዩነት ነው፣ 100,000 ብር ልዩነት እና በአንድ ወር ሰርታችሁ የምትከፍሉትን ብር ነው ልዩነት ያለው ማለት ነው። ስለዚህ እናንተ መጀመሪያ ስትመጡ ሞት የተሻለና በጣም የሚመከረው በአይዲ ወይም በቪዚት ቪዛ መታችሁ እንደልባችሁ ስራ እየሰራችሁ ጥሩ ገንዘብ ትሰራላችሁ ማለት ነው። ከዛ በኋላ አይዲያችሁ ካለቀ ከ2 ዓመት በኋላ ደግሞ ከፈለጋችሁ በካምፓኒ ስር ሆናችሁ መቀጠር ትችላላችሁ ማለት ነው። አይዲያችሁ ካለቀ ከፈለጋችሁ ደግሞ አይዲያችሁንም ማሳደስ ትችላላችሁ 8,000 ድርሃም ከፍላችሁ ማለት ነው። ስለዚህ መጀመሪያ ከኢትዮጵያ ወደ ዱባይ ለምትመጡ ሰዎች በቪዚት ቪዛ ብትመጡ በጣም አሪፍና የተሻለ ይሆናል ማለት ነው። ከክፍያው ጀምሮ እዚህ ድረስ ምክንያቱም በቪዚት ቪዛ ከመጣችሁ ብዙ ነገር ታውቃላችሁ። ለምሳሌ ፍሪ ናችሁ፣ ነፃነት አላችሁ። የሆነ ስራ መጣችሁ እንኳን ካልተመቻችሁ ከዛ ስራ ወጣችሁ ሌላ ስራ ትገባላችሁ። ለምን ፍሪ ስለሆናችሁ፣ በፍሪ ቪዛ ስለመጣችሁ እንደፈለገ ስራ ሳምንትም ሰርታችሁ ወረም ሰርታችሁ ስራው ካልተመቻችሁ መውጣት መቀየር ትችላላችሁ። ግን ስራ የማግኘት እድላችሁ ግን ጠባብ ነው። ግን እንደዛውም ያው የእናንተ ጥንካሬ ነው። እንግዲህ ሁለተኛው ደግሞ በኢምፕሎይመንት ቪዛ ጥቅሙና ጉዳቱን እነግራችኋለሁ። ኢምፕሎይመንት ቪዛ ጥቅሙ የቤት ኪራይ የለባችሁም። ለምሳሌ እኔ አሁን በኢምፕሎይመንት ቪዛ ነው የመጣሁት። እኔ የገባሁበት ካምፓኒ ቤት አለው፣ የራሱ ቤት አለው። ምግብ ከራሳችን ነው እና አኮሞዴሽን አለው። ትራንስፖርትም ከካምፓኒ ነው ማለት ነው። እንግዲህ ይሄ ሁሉ ካምፓኒ ነው ከበር ያደረገው
ግን ደሞዙ ግን ያው ዝቅተኛ ነው። በጣም ዝቅተኛ ደሞዝ ነው የሚከፈላችሁ። ግን ቢሆንም ይሄ ሁሉ አለው ማለት ነው እና ከ2 ዓመት በኋላ ከፈለጋችሁ ካምፓኒው ያሳድስላችኋል። እናንተ ካልፈለጋችሁ ደግሞ መወጣችሁ ሌላ ካምፓኒ መውጣት ትችላላችሁ። ስራው ካልተመቻችሁ 6 ወር ሰርታችሁ ካንስሌሽን መጠየቅ ትችላላችሁ። ሌላ ካምፓኒ ላይ ሄዳችሁ መግባት ትችላላችሁ ማለት ነው። ግን በብዛት ግን አይሰጣችሁም ካንስሌሽን። ምክንያቱም 6 ወር ሰርታችሁ ስትጡ ካምፓኒው ይከስራል ማለት ነው። ለምሳሌ ካምፓኒው ኤንአይዲ ሲያሰራላችሁ 8000 ድርሃም አውጥቶ ሲያሰራላችሁ እናንተ ለ2 ዓመት ያህል ትሰራላችሁ ብሎ በማሰብ ነው እንግዲህ ካምፓኒ የሚቀጥላችሁ። እናንተ ደግሞ ከዛ ካምፓኒ ካንስሌሽን ስትጠይቁ ካምፓኒ 6 ወር ከሰርታችሁ ካንስሌሽን ስትጠይቁ ካምፓኒ ለኪሳራ ይዳረጋል ማለት ነው። ስለዚህ ብዙ ጊዜ ካንስሌሽኑ ያንዛዙባቸዋል ማለት ነው። ላለመስጠት በጣም ያንዛዙባቸዋል ማለት ነው። ስለዚህ ከኢትዮጵያ ወደ ዱባይ ለመምጣት ያሰባችሁ ሰዎች በቪዚት ቪዛ ብትመጡ፣ በፍሪ ቪዛ ብትመጡ በጣም ሞር የተሻለ እና አሪፍ ነው ብዬ አስባችኋለሁ ማለት ነው። ሁለተኛው ደግሞ እዚህ ከመጣችሁ በኋላ ምን አይነት ስራ ነው አሪፍ ስራ፣ ምን አይነት ስራ ነው ጥሩ ገንዘብ ያለው የሚለው ነው ማለት ነው። እንግዲህ ከስራው ጨምሮ እነግራችኋለሁ ማለት ነው። ለምሳሌ አሁን እዚህ እንደመጣችሁ የመጀመሪያ ስራው የሚያስገባችሁ ደላላችሁ ከኢትዮጵያ ወደ ዱባይ ያመጣችሁ ደላላ ነው ማለት ነው። የመጀመሪያውን ስራ የሚያስገባችሁ ማለት ነው። እና ያን ስራ ደግሞ ሲያስገባችሁ ምንም አይነት ነገር አከፍሎ እናንተ ሁሉም ነገር ከሰውየው ነው ማለት ነው። አሁን ለምሳሌ ዱባይ ውስጥ አሪፍ የተባሉ ስራ ለምሳሌ ታክሲ ካምፓኒ፣ ሞተር ዴሊቨሪ እንደውም በቃ ሁለቱ ናቸው አሪፍ የሚባሉ ዱባይ ውስጥ። ግን የተሻለ ስራ ደግሞ አለ፣ በጣም የተሻለ ብዙ አይነት ስራ አለ። ግን እንግሊዝኛ ቋንቋ የምትችሉ ከሆነ የስራ ልምድ ካላችሁ ሙያ ካላችሁ በጣም ብዙ ስራ አለ። ግን አሁን ሞተር ዴሊቨሪ እና ታክሲ ካምፓኒ በጣም ቀላል ነው። ታክሲ ካምፓኒ ለምሳሌ እንግሊዝኛ ማግቢያ ቋንቋ ማወቅ አለባችሁ። ለምሳሌ እዛ ሄዳችሁ የእንግሊዝኛ ቴስት አለ ትፈተናላችሁ። ያቺ የእንግሊዝኛ ቴስት ቋንቋን ማወቅ አለባችሁ ማለት ነው። እሷን ካለፋችሁ በኋላ እንግዲህ ካምፓኒው ቀጥታ በመጀመሪያ ቀጥታ እራሳችሁ ሄዳችሁ መስከር ትችላላችሁ። ሙሉ ካምፓኒው ምንም እንትን የሚል ነገር የለው። ቋንቋው ግን ግዴታ ነው ማወቅ ያስፈልጋችኋል ማለት ነው። እንግሊዝኛ ቋንቋ ማወቅ ግዴታ ነው ማለት ነው። ስለዚህ ታክሲ ካምፓኒ ሄዳችሁ ተመዘገባላችሁ። ከዛ በኋላ በታክሲ ካምፓኒ ከተመዘገባችሁ በኋላ ለ3 ወር ወይም ለ4 ወር ስራ አገቡ ማለት ነው። ምክንያቱም ካምፓኒው መንጃ ፈቃድ አሰልጥናችሁ እስክትጨርሱ ድረስ እና አይዲያችሁን አውጥቶላችሁ እስክትጨርሱ ወይም ደግሞ በራሳችሁ አይዲን ከመጣችሁ መንጃ ፈቃድ ተምራችሁ እስክታወጡ ድረስ ይሄን ያህል ጊዜ ይፈጅባችኋል ማለት ነው። እና ይህን ጊዜ ከፈጀባችሁ በኋላ ጥቅሙስ ታክሲ ካምፓኒ እንዴት ነው? ክፍያው እንዴት ነው? ታክሲ ካምፓኒ አሪፍ ነው አይደለም የሚለውን ደግሞ ልንገራችሁ። ታክሲ ካምፓኒ ውስጥ ክፍያው አሪፍ ነው ብዬ ነው የማስበው። ለምሳሌ አንደኛ ከኢትዮጵያ ወደ ዱባይ መታችሁ ታክሲ ካምፓኒ ስትገቡ አንደኛ ላይሰንስ ትሰራላችሁ ማለት ነው። ዱባይ ውስጥ ምን ሆናችሁ ላይሰንስ አላችሁ ማለት ነው። ስለዚህ ያ ላይሰንስ ራሱ በጣም ትልቅ ጥቅም አለው ማለት ነው። ከመቀጠል ደግሞ አንደኛ ታክሲ ካምፓኒ እንደሰራችሁ ነው የሚከፍላችሁ ማለት ነው። ኮሚሽን ስለሆነ እንደሰራችሁት ይከፈላችኋል ማለት ነው። እንግዲህ አንድ ታክሲ ላይ 2 ሰው ሊሰራ ይችላል። ያው እንደ ታክሲው ካምፓኒ ነው። አንድ ሰው ማታ ከሰራ አንድ ሰው ደግሞ ቀን ይሰራል ማለት ነው። ስለዚህ ያው እሱ ሞር የሚወሰነው እንደ ካምፓኒ ነው ማለት ነው። ግን ጥቅም በጣም አለው ታክሲ ካምፓኒ በጣም ጥቅም አለው። አንደኛ ቋንቋ ትለምዱበታላችሁ። ብዙ አይነት ቋንቋ ነው፣ ብዙ አይነት ሰው ነው የምትሸኑት እና ቋንቋ ትለምዳላችሁ። መንጃ ፈቃድ ላይሰንስ ትይዛላችሁ እና ደግሞ ጥሩ የሆነ ገንዘብም ሴፍ ማድረግ ትችላላችሁ ጎበዝ ሆናችሁ ማለት ነው። ጥቅሞቹ እንግዲህ ይህን ይመስላሉ። ጉዳቱ ውስጥ ምንድን ነው የሚለው ላይ ስንገባ ጉዳቱ ደግሞ አንደኛ ታክሲ ካምፓኒ ላይ በጣም ቅጣት አለ። ዱባይ ላይ እንደምታውቁት እንግዲህ ትራፊክ በጣም ይቀጣል። እንግዲህ በካሜራ ስለሆነ እዚህ ሀገር በጣም ትቀጣላችሁ ማለት ነው። እንግዲህ ይሄንን ደግሞ በጣም ወላ 400 200 500 ድርሃም ራሱ በወር ላታገኙ ትችላላችሁ። ለምንድን ነው ይሄን ያልኳችሁ? እስከ 3000 እስከ 4000 ብር ደሞዝ መስራት የሚችሉ አሉ ዱባይ ውስጥ በታክሲ ካምፓኒ። ከዛ በላይ የሚሰሩ ጎበዝ የሆኑ ልጆች አሉ። ለምሳሌ የለመዱ ልምድ ያላቸው ከኢትዮጵያ በተለይ የመንጃ ፈቃድ ይዛችሁ ብትመጡ የተሻለ ነው። ምክንያቱም እዚህ ይረዳቸዋል፣ ቀለል ያደርግላቸዋል ብዬ አስባለሁ። እና ደግሞ በጣም ቅጣት አለው። በጣም
በጣም ነው የምትቀጡት ማለት ነው። ለምሳሌ አዲስ ከሆናችሁ ብዙ አይነት እናንተ በማታስቡት አይነት ሁኔታ ትቀጣላችሁ። በቃ ሜሴጅ ሲገባላችሁ ነው የምታዩት ማለት ነው። እና እንግዲህ ይህን በጣም ጥንቃቄ ማድረግ አለባችሁ። በጣም ጉዳቱ ይሄ ነው። ልጆቹ ታክሲ ካምፓኒ ብዛት ሰው ማይገባው እና የገባውም ሰው ይሄንን ነው በጣም አጥብቆ የሚናገረው ማለት ነው። እና ይሄንን በጣም እንግዲህ ትገነዘቡበት ይገባል ታክሲ ካምፓኒ ማለት ነው። ሁለተኛው ደግሞ ከኢትዮጵያ እንደመጣችሁ 4 ወር ወይ 3 ወር ስራ አትገቡም ማለት ነው። ያቺኛው 4 ወር 3 ወር ምንም ስራ ሳሰሩ ትቀመጣላችሁ። ያኔ ደግሞ የምትቀመጡት ምግብ ከራሳችሁ ነው፣ ቤት ከራሳችሁ ሊሆን ይችላል ማለት ነው። ቤትም ከራሳችሁ ነው። ስለዚህ የቤት ኪራይና የምግብ ያስፈልጋችኋል ማለት ነው። ታክሲ ካምፓኒ ከመመዝገባችሁ በፊት ለ3 ወር የሚሆን የምግብና የቤት ኪራይ ግዴታ ያስፈልጋችኋል ማለት ነው። ስራ ከጀመራችሁ በኋላም 1 ወሯን ጨርሳችሁ ደሞዝ እስክታገኙ ድረስ ግዴታ ብር ያስፈልጋችኋል ማለት ነው። እንግዲህ ታክሲ ካምፓኒ በጣም አሪፍ እና የተሻለ ነው ብዬ ማሰባቸው ስራዎች እና ጥቅሙ ጉዳቱ እንግዲህ እንደሰማችሁ ነው። ሁለተኛው ደግሞ የሞተር ዴሊቨሪ ስራ ነው። ሞተር ዴሊቨሪ ስራ አሪፍ ስራ ነው። እንግዲህ ሞተር መንዳት የምትችሉ በተለይ ኢትዮጵያ ውስጥ በጣም ቀላል ነው። 1 ወር ወይ ደግሞ 15 ቀንም ልሰሩ ትችላላችሁ ማለት ነው። ያው መንጃ ፈቃዱን ለመውሰድ ላይሰንሱ ማለት ነው። እንግዲህ እንደ ችሎታችሁ ይወስናል። ሞተር ዴሊቨሪ ላይ ቋንቋ ብዙም አይጠይቁም ነበር። አሁን ላይ ግን ቋንቋ መጠየቅ ጀምረዋል። ሞተር ዴሊቨሪ ላይ ቋንቋ እየጠየቁ ነው። ስለዚህ ሞር ትንሽ የመግባቢያ ቋንቋ መቻል ግዴታ ያስፈልጋቸዋል ማለት ነው፣ እንግሊዝኛ ቋንቋ ማለት ነው። ስለዚህ ሞተር ዴሊቨሪ ደግሞ ከታክሲ ካምፓኒ የተሻለ ነው። ግን ታክሲ ካምፓኒ ደግሞ ከሞተር ዴሊቨሪ የሚበልጥበት አንደኛው ነገር ለምሳሌ ላይሰንስ፣ የሞተር ላይሰንስ እና መኪና ላይሰንስ ያለው ሰው አንድ አይደለም። ምክንያቱም መኪና ያለው ሰው ላይሰንስ ያለው ሰው ሀገር ብዙ ነገር መስራት ይችላል። ለምሳሌ ሰው ቤት ተቀጥሮ ሹፍርና ሊሰራ ይችላል። በየፋብሪካዎቹ ምናምን ተቀጥሮ ሹፍርና ብዙ መኪናዎች ላይ ሊሰራ ይችላል። ሞተር ዴሊቨሪ ግን እዚህ ሀገር ዴሊቨሪ እና ዴሊቨሪ ብቻ ነው በሞተር መስራት የምትችለው፣ ሌላ ነገር ምንም የለም ማለት ነው። እና ይሄ ነው ልዩነቱ። ግን ሞተር ዴሊቨሪ ደግሞ ከታክሲው ብሩ ይበልጣል ብዬ አስባለሁ። ምክንያቱም ሞተር ዴሊቨሪ ቅጣቱ ከታክሲው ሞተር ዴሊቨሪ ቅጣቱን በጊዜ ሂደት ትለምዱታላችሁ። ቅጣቱም ይሄን ያህልም አይደለም እና ደግሞ ሞተር በጣም ትቀጣላችሁ። በነገራችን ላይ ሞተር ላይ ግን ጥንቃቄ ማድረግ እና ትምህርቱን ከወሰዳችሁ ብዙም ለቅጣቱ አትደረጉም ማለት ነው። ስለዚህ ሞተር ዴሊቨሪ ኦርደር እንዳደረጋችሁ ነው ማለት ነው። በአንድ ኦርደር ወይ 5-6 ብር የሚከፍል አለ። ለምሳሌ በወር በትንሹ ከፍተኛ 5000 ድርሃም የሰራ ሰው እኔ በበኩሌ አውቃለሁ። ዝቅተኛ ደግሞ 1000 ድርሃም ወይም ከዛ በታችም የሚሰሩ ልጆች አውቃለሁ። ይሄ ግን የሚሆነው በቅጣትና እስክትለምዱ ድረስ 3 ወር እስከሆናችሁ ድረስ አነስተኛ ደግሞ ስታገኙ፣ ከዛ በኋላ ግን በጣም ከፍተኛ ደግሞ ልታገኙ ትችላላችሁ ማለት ነው። እንግዲህ ይሄ የሚሆነው ግን ጠንክራችሁ ከሰራችሁ ነው። ሞተር ዴሊቨሪ ላይ የሚያዛችሁ የለም ደግሞ ስላልሆነ በኮሚሽን ስለሆነ ራሳችሁ ኮሚሽኑ ስለሆነ በራሳችሁ አስባችሁ እንቅልፋችሁን አታችሁ ሰርታችሁ ነው ይሄን ገንዘብ የምታገኙት እንግዲህ እንጂ ሰርታችሁ በደሞዝ ቢሆን እንኳን ሰዓታችሁን ጠብቃችሁ ነው የምትሰሩት። የሚያዛችሁ የለም ሞተር ዴሊቨሪ ላይ። ሞተር ዴሊቨሪ ላይ ደግሞ ምን ያስፈልጋችኋል? ለ1 ወር የቤት ኪራይ፣ ለ1 ወር የምግብ ያስፈልጋችኋል። ከዛ በኋላ ደግሞ ሞተር ዴሊቨሪ ስትጀምሩ የጋዝ መሙያና የ1 ወር ደሞዝ እስክታገኙ ድረስ የምግብ የቤት ኪራይ ያስፈልጋችኋል ማለት ነው። እንግዲህ ይሄንን አሟልታችሁ ሞተር ዴሊቨሪ እና ታክሲ ዴሊቨሪ ካምፓኒ መግባት ትችላላችሁ እና በዛም ደግሞ ቀጥታ ደግሞ ከኢትዮጵያ ስትመጡ በዚህ መምጣት ትችላላችሁ። በሞተር ዴሊቨሪ በታክሲ መምጣት ትችላላችሁ ማለት ነው። እንግዲህ አሪፍ ነው ብዬ ማሰባችሁ ነው። ሁለተኛ ደግሞ ዱባይ ውስጥ በጣም ሞር ጎጂ ስራ የሚባለው ኮንስትራክሽን ነው። ኮንስትራክሽን ደግሞ እንግዲህ እንደምታስቡት በጣም ብዙዎች ያማራሉ። ግን ኮንስትራክሽን ያው ደሞዙ አንደኛ ዝቅተኛ ነው፣ በጣም ዝቅተኛ የሚባለው ኮንስትራክሽን ነው ደሞዙ። ሁለተኛ ደግሞ ፀሐይ ሙቀት ነው። ዱባይ እንደምታውቁት ሙቀቱ አሁን እየመጣ ነው። ሙቀት በመጣ ሰዓት ደግሞ ፀሐይ ላይ ስለምትሰሩ በጣም ትጎዳላችሁ ማለት ነው። ሙቀት ማይችሉ ሰዎች፣ ጠንካራኖች ሰዎች ማለት ነው። ሁለተኛ ደግሞ በጣም ከብዙ ሰዎች ጋር ነው እንግዲህ አኮሞዴሽናችሁ በጣም ብዙ ሰው ጋር ነው ተቀላቅላችሁ የምትኖሩት ማለት ነው። ስለዚህ ይሄ ሁሉ ሰው ጋር አብራችሁ ተቀላቅላችሁ በምትኖሩበት ጊዜ እንግዲህ በጣም ትዕግስተኛ፣ ጸባይኛ፣ ሁሉንም ችላችሁ እንግዲህ የምትኖሩ አይነት ሰው መሆን አለባችሁ ማለት ነው። ኮንስትራክሽን ስራ አይመከርም በነገራችን ላይ ግን ብዙ ሰዎች ከኢትዮጵያ ወደ ዱባይ እንደመጡ ኮንስትራክሽን ስራ ነው የሚገቡት ማለት ነው።
እና ኮንስትራክሽን ስራ እንደገባችሁ የኮንስትራክሽን ስራ ላይ ደሞዙ ቢያንስ ከ1300 እስከ 1000 ድርሃም ድረስ ይከፈላል ማለት ነው። እንግዲህ ይሄ አንድ ወር ከወር ከሰራችሁ ማለት ነው ይሄንን የምታገኙት። በቀራችሁ ይቆረጥባችኋል እና ደግሞ በሳምንት አንድ ቀን እረፍት አለው ማለት ነው። እሑድ እረፍት አለው። በሳምንት አንድ ቀን ታርፋላችሁ። ያው ስራው የጉልበት ስራ ነው። ኮንስትራክሽን ህንፃ ግንባታ ነው ማለት ነው። እንግዲህ እንደምታውቁት ኮንስትራክሽን ስራ ያው ፀሐዩ ሲመጣ ነው ጎጂ እንጂ ፀሐዩ ካልመጣ ያው ይሄን ዓለም ጎጂ አይደለም ማለት ነው። ግን ያው ስራው በተካሄዱ ከካምፓኒው ከታክሲ ካምፓኒው እና ከኮንስትራክሽኑ ሲነጻጸር የሞተ ነው እና ኮንስትራክሽን ስራ በጣም የሞተ ነው። በወር ባትገቡ ይመከራል። አማራጭ ካላችሁ ሌላ ስራ ብትገቡ በጣም ይመረጣል ማለት ነው። እና ኮንስትራክሽን ስራ ደግሞ ጉዳቱ አንደኛ እንደነገርኳችሁ ፀሐይ ነው፣ ሙቀት ነው። ሁለተኛ ደግሞ በጣም ከአኮሞዴሽኑ ያስጠላል። ከብዙ አይነት ሰው ጋር ነው የምትኖሩት። በጣም ከብዙ አይነት ሰው ጋር ነው እና እሱ ያስጠላል ማለት ነው በጣም። ሁለተኛ ስራ ደግሞ በየካምፓኒው ለምሳሌ ትንሽ ካምፓኒዎች አሉ። ሽቶ ካምፓኒ፣ ውሃ ማሸግ፣ ፈርኒቸር፣ እንጨት ቤት እንደዚህ በቃ አነስ ያሉ ራሳቸውን ብዙ እንትን ያሉ ካምፓኒዎች አሉ። ለምሳሌ ሽቶ ቤት በራሳችሁ አይዲ ከሆነ ከ1800 እስከ 2000 ብር ይከፍላሉ። ከዛ በታችም እስከ 600 ሊከፍሉ ይችላል። እንደ ካምፓኒ ነው። ሽቶ ፋብሪካ በጣም አሪፍ እና የማይጎዳ ነው። ስራ አይጎዳም። የሽቶ ፋብሪካ የምትሸከሙት የምታወሩት ነገር የለም። ግን እሱ ሽቶ ማሸግ የምትሰሩት ስራ ነው። እንግዲህ በጣም አሪፍ ስራ ነው። ፀሐይ የማገኛችሁ ቤት ውስጥ ነው የምትሰሩት ማለት ነው። በጣም አሪፍ ስራ ነው። እንግዲህ ሽቶ ፋብሪካ ደግሞ በኢምፕሎይመንት ወይ በካምፓኒው አይዲ ከገባችሁ ከ1300 እስከ 1000 ብር ሊከፈላችሁ ይችላል ማለት ነው። ከዛ በላይም በቆያችሁ በኩል ሊጨምርላችሁ ይችላል ደሞዛችሁ እና እንደየ ስራችሁ እየተመደባችሁበት ነው እንግዲህ የሚከፈላችሁ። ያው ሽቶ ፋብሪካ በጣም ይመከራል። አሪፍ ስራ ነው። እና ደግሞ ሌላኛው ስራ ደግሞ ዱባይ ላይ እንግዲህ ምግብ ቤት በጣም ብዙ ልጆች ይገባሉ። ምግብ ቤት ዱባይ ውስጥ ምግብ ቤት ደግሞ ስራው አሪፍ ነው፣ አይጎዳም። ግን ጠዋት ገብታችሁ እስከ ማታ 12 ሰዓት ገብታችሁ ጠዋት 12 ሰዓት ገብታችሁ እስከ ማታ 12 ሰዓት ትሰራላችሁ። እረፍት የለውም ምግብ ቤት፣ አብዛኛው እረፍት የለውም። በሳምንት አንድ ቀን እንኳን እረፍት የለውም ምግብ ቤት ማለት ነው። ለምን ምግብ ቤት ስለሆነ ሁሌም ክፍት ነው የሚሆነው ማለት ነው። እና ሁልጊዜም እናንተ የምግብ ቤት የምትገቡ ሰዎች ጠንካራና ቻይ መሆን አለባችሁ። ከ12 ሰዓት እስከ 12 ሰዓት ትቆማላችሁ። እና ምግብ ቤት ደግሞ በካምፓኒ አይዲ እና ራሱ ያሰራላችሁ እና በራሳችሁ ብትገቡ ያው ይሄን ያህል ደሞዙ ቢያንስ ከ1400 እስከ 1800 ትልቅ መገገባችሁ። ከዛ በላይ ያው እኔ አልሰማሁም እንግዲህ። እና በምግብ ቤት ውስጥ ስትመጡ ደግሞ ከ1200 እስከ 1400 ድረስ ይከፈላል ማለት ነው። እንግዲህ በጣም ያው እንደየምግብ ቤቱ ይለያያል። እና ስራው ደግሞ እንደነገርኳችሁ እንግዲህ ከ12 ሰዓት እስከ 12 ሰዓት ነው የምትሰሩት ማለት ነው። ምግብ ቤት ስራ ያው እንደሰማችሁት ነው። እንግዲህ ደግሞ ምግብ ቤት ጥቅሙ አንድ ምግብ ከራሱ ነው ማለት ነው። ምግብ ቤት ስትሰሩ ምግብ ከራሱ ነው። የምግብ ወጪ የለባችሁ ማለት ነው። እዛው የምትመገቡት ይሄም በጣም ጥሩ ነው። ምግብ ቤት አንደኛ፣ ሁለተኛው ደግሞ ገንዘብ ሴፍ ታደርጋላችሁ። ምግብ ቤት ስትሰሩ ማለት ነው ገንዘብ ሴፍ ታደርጋላችሁ ማለት በጣም ወርሱም ይመካል ምግብ ቤት። እና ደግሞ ሰዓታችሁ ወደ ውጭ አትወጡም። ብዙ ሰዓት በስራ ነው የምታሳልፉ። ለሊት አዳር ሰሩ ትችላላችሁ ምግብ ቤት እዚህ ጋር ማለት ነው። ስለዚህ ብዙ ሰዓት ምግብ ቤት ሰዓት ትሰራላችሁ ማለት ነው። ስለዚህ ምግብ ደግሞ ጉዳቱ ያው ስራው ሰዓቱ ብዙ ሰዓት መቆም መስራት ነው እንጂ አሪፍ ነው። ገንዘብ ሴፍ ለማድረግ በጣም አሪፍ ነው ምግብ ቤት የምትሰሩ። ሙያ ሼፍ ምናምን ካላችሁ ደግሞ የተሻለ ስራ እና አሪፍ ደግሞ ታገኛላችሁ ማለት ነው። ሶስተኛ ደግሞ እንደዚህ እንጨት ቤት ምናምን ሙያ ያላችሁ ሰዎች ብረት ቤት፣ እንደዚህ አይነት አልሙኒየም ቤት ምናምን በጣም አሉ ዱባይ ላይ ማለት ነው። እንደዚህ አይነት ሙያ ያላችሁ ሰዎች በጣም አሪፍ ነው። በዛ ብትመጡ እና ስራውን ፈልጋችሁ ካገኛችሁ ክፍያ ታገኛላችሁ። ከ2000 እስከ 2500 ብር ካምፓኒው አይዲ ይከፈላችኋል ማለት ነው። ሙያ ካላችሁ። ሙያ ከሌላችሁ ደግሞ በረዳትነት የምትሰሩ ከሆነ ከ1400 እስከ 1000 ብር ድረስ ይከፈላችኋል ማለት ነው። እንጨት ቤት ያው ስራው አሪፍ ነው። ፀሐይ ያገኛችሁ እንጨት ቤት ትንሽ ጣውላ መሸከም ቢጎዳችሁም ግን አሪፍ ነው። እና ዱባይ
ሳትመጡ እነኚህን ነገር ማወቅ ግዴታ ስላለባችሁ ነው። ምክንያቱም ዱባይ ከመጣችሁ በኋላ ደላላው ከሚከታችሁ የፈለገውን ስራ ነው እሱ የሚያስገባችሁ። ብዛት ኮንስትራክሽን የሚገቡ ልጆች በዚህ ምክንያት ነው፣ መረጃ በማጣት ምክንያት ነው። እዚህ ከመጡ በኋላ ነው የሚያጠሩት እንጂ እዛው ኢትዮጵያ እያሉ ጠሩ ማለት ነው። ግዴታ ግን ይህን ነገር ማወቅ ያለባችሁ ከኢትዮጵያ ሳትመጡ ግዴታ ማወቅ አለባችሁ ማለት ነው። እና ደግሞ ዱባይ ከመጣችሁ በኋላ ደግሞ ምን አይነት ህግ አለ፣ ዱባይ ውስጥ ምን አይነት ህግ አለ የሚለው ነው። ዱባይ ውስጥ እንግዲህ ከተማ ውስጥ የምትኖሩ ሰዎች እንኳን ሞር ሰው መሄድ ባለበት ባልተፈቀደበት ቦታ ከሄደ ሰው ልክ እንደ መኪና ይቀጣል ማለት ነው። ሚስቴክ ይገባል ትቀጣላችሁ ማለት ነው። ከ500 ድራም እስከ 300 ድራም ትቀጣላችሁ ማለት ነው። ዱባይ ላይ አንደኛው እንኳን የትራፊክ የሰው መንገድ ነው። በመኪና መንገድ ላይ አለመሄድ የራሱ አንድ ነገር ነው። ከተማ ውስጥ ነው ሞር እነኚህ ነገሮች ብዛት የሚተገበሩት ማለት ነው። እና ሁለተኛ ደግሞ ዱባይ ላይ እንደምታውቁት አሁን ላይ ከወንጀል ነፃ የመሆናችሁን ይጠይቃሉ ማለት ነው። እንግዲህ ከወንጀል ነፃ የሆናችሁበትን ወረቀት ይጠይቅ። ይህን ወረቀት ደግሞ እዚህ ያላችሁ ልጆች በ50 ድርሃም አሳያችኋለሁ ቪዲዮውን በ50 ድርሃም ማውጣት ትችላላችሁ ማለት ነው። ኢትዮጵያ ያላችሁ ሰዎች ደግሞ ከኢትዮጵያ አጽፋችሁ ማምጣት አለባችሁ ማለት ነው። ይህንን አጽፋችሁ ካመጣችሁ በኋላ እንግዲህ ካምፓኒዎች ይቀበሉ ማለት ነው። እንግዲህ ይሄም አሁን ላይ ነው በቅርብ የመጣ ህግ ነው ማለት ነው። ሁለተኛው ደግሞ ዱባይ ላይ ከመጣችሁ በኋላ የሚያስፈልጋችሁ ምንድን ነው የሚለው ነው። እንግዲህ ዱባይ ላይ ከመጣችሁ በኋላ ምን ያስፈልጋችኋል? አይዲያችሁ ለምሳሌ የገባችሁበት ካምፓኒ እየካንስላችሁ ይሁን አይካንስላችሁ ይሁን በምን ታውቃላችሁ? አይዲያችሁ ማለት ነው። ለምሳሌ አይዲያችሁን በእጃችሁ ይዛችሁ መካንስላችሁ አለመካንስላችሁን በምን ታውቃላችሁ የሚለውን ዩኤኢ ፓስ የሚባል አፕሊኬሽን አለ። ያን አፕሊኬሽን በመጠቀም በኢሜይላችሁ በመክፈት አይዲያችሁ ላይ የሚደርሰውን ነገር እናንተ ላይ የሆነ ነገር እንኳን ከደረሰ ለምሳሌ እናንተ ላይ የሆነ ቅጣት እንኳን ብትቀጡ በዛ በኩል ይደርሳችኋል ማለት ነው። በጣም ጠቃሚ አፕ ነው ዩኤኢ ፓስ የሚለውን ሁላችሁም እንግዲህ ማውረድና መጠቀም ይኖርባችኋል ማለት ነው። እንግዲህ እንደነገርኳችሁ ነው። እንግዲህ ስራዎቹን ያው ብዙ አይነት ስራ እኔ ያልጠቀስኳችሁ አሉ። ያው መጀመሪያ ላይ እንደነገርኳችሁ ነው። እና እዚህ ስትመጡ ከኢትዮጵያ ስትመጡ መጀመሪያ እዚህ ብዙ ልጆች እዚህ ይመጣሉ። እዚህ ከመጡ በኋላ ያማራሉ ማለት ነው። ምክንያቱም እዛው ኢትዮጵያ እያሉ አያመቻቹም፣ ይህን ነገር አያውቁም ማለት ነው። ኢትዮጵያ እያላችሁ ግን ይህን ነገር ብታውቁ እዛው እያላችሁ ይህን ነገር ብታውቁና በምን መምጣት አለብኝ የሚለውን ነገር መወር በጣም ብታውቁ የተሻለ ነው ማለት ነው። ለምሳሌ እዛ ኢትዮጵያ እያላችሁ ከሚያመጣችሁ አካል ጋር ብትነጋገሩ እኔ ዱባይ መጥቼ ታክሲ ካምፓኒ መመስገብ እፈልጋለሁ፣ እኔ ዱባይ መጥቼ ሞተር ዲሊቨሪ፣ እኔ ዱባይ መጥቼ እንደዚህ አይነት ስራ መግባት እፈልጋለሁ፣ ያ ስራ እጅ ላይ ካለ ያ ስራ እኔ ማስገባት የምችል ከሆነ አመጣለሁ ባንተ በኩል ብላችሁ ያለውን ነገር እዛው አወርታችሁ ጨርሳችሁ ብትመጡ በጣም አሪፍ ነው። እዚህ አትንገላቱም ማለት ነው። ግን ሰዎች ከኢትዮጵያ ዝም ብሎ መውጣት ብቻ ነው የሚፈልጉት እንጂ እዚህ ከመጡ በኋላ የሚያጋጥማቸውን ነገር አያውቁም ማለት ነው። ስለዚህ ነው ብዙ ጊዜ እንደምታዩት ኢትዮጵያ ላይ የሚያማሩት ለዛ ነው። እዚህ መጣችሁ በኋላ ብዙ ነገር የሚያጋጥማቸው። እኔ ለምሳሌ ይህን ነገር ሳላወራው ዝም ብዬ ከኢትዮጵያ ብቻ መውጣት እንጂ እዚህ ምን ያጋጥመኛል ብዬ አላሰብኩም ማለት ነው። ስለዚህ እናንተም እንግዲህ ይህን ነገር እዛው ያላችሁ ጨርሳችሁ ሞር በቃ የምትገቡበትን ካምፓኒ ስራ አግኝቶላችሁ ቢያመጣችሁና ልክ እንደመጣችሁ ስራ ብትገቡ እንኳን በጣም አሪፍ ነው ለእናንተ። እዚህ እንደውም ብዙዎች ይመጣሉ 2 ወር 3 ወር ምናምን ይቆያሉ። ዝም ብሎ አይነት ስራ ያስገባችኋል። ከዛ አይዲ እንኳን ሰራላቸው ማለት ነው። አይዲ ያሰራላቸው ከዛ ስራ ካንሰል ይደረጋሉ። ብዙ ልጆች ካንሰሌሽን ሳያውቁ ይሰጣቸዋል ማለት ነው። ስለዚህ ብዙ ልጆች እንደዚህ የተንገላቱ ነው። እናንተ ከኢትዮጵያ ሳትመጡ ይህን ነገር ማወቅ ግዴታ ይኖራችኋል ማለት ነው። ሁሉን ነገር ጨርሳችሁ አወርታችሁ ነው መምጣት ያለባችሁ። ይህን ነገር እንግዲህ ብትተገብሩት በጣም ሞር የተሻለ ነው። እና እንግዲህ ሌላኛው ደግሞ ብዙ ልጆች እንግዲህ አመጣጥ ላይ እንዴት ነው ለምሳሌ ገንዘብ ብዙ ልጆች ይበላሉ ማለት ነው። ኦቨር ይከፍላሉ፣ መክፈል ከሌለባቸው በላይ ይከፍላሉ ማለት ነው። ይሄንንም ማድረግ የለባችሁም። እንደውም ዱባይ እንዴት በቀላሉ ያለ ደላላ በራሳችሁ መምጣት እንዳለባችሁ ቀጣይ ላይ ቪዲዮ እሰራላችኋለሁ። እንግዲህ ግን አሁኑ መምጣት ላሰባችሁ ልጆች ወይም መምጣት ለሚፈልጉ ልጆች ይሄን ቪዲዮ ሼር ማድረጋችሁ እንዳትረሱ። እንግዲህ ይጠቅማል ብላችሁ ለምታስቡ ሰዎች ሼር
አድርጉ። ቤቱንም ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ስለ ዱባይ መረጃ የምትፈልጉትን ምን አይነት ነገር እንድሰራላችሁ ትፈልጋላችሁ፣ ዱባይ ላይ ስለምን አይነት ስራ ስለምን አይነት ነገር እንድሰራላችሁ የምትፈልጉ አይነት ሰዎች ካላችሁ ከስር ኮመንት አስቀምጡልኝ። እንግዲህ ዛሬ የሰጠኋችሁ መረጃ አሪፍ ነው ወይስ አይደለም የሚለውንም እንግዲህ በኮመንት ከስር እንድትጽፉልኝ እፈልጋለሁ። ጋይስ እንግዲህ ሁላችሁም እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ይመቻችሁ።